ከጅብ ጋር የሚሄዱት አብሮ የሚጋልቡት ማንም አንተ እኮ ዛሬ ሂጂ ጅብ ልጋልብ ብትል አትችልም። ዘንጥሎ ነው የሚጥልህ። እጋልባለሁ ብለህ መጋለብ ነው የሚሆነው። አዎ ምንድነው የሆነ ስፒሪቹዋል ኮኔክሽን ያላቸው ሰዎች አሉ፣ በዲኤንኤ የተቀላቀሉ ከጅብ መንፈስ ጋር ማለት ነው። የስ እንዴት ይሄ ተከሰተ? እንዴት ሊሆን ቻለ? አሁንም ዛር ወደምንለው ቦታ እንመጣለን። አየህ ዛር ስትል በጣም ከባባድ ነገሮች አሉ። ነው ሪሊ ልትታከም መጣችና አያቴ ከእባብ ጋር መንታ ሆኖ ነው የተወለደው አለችኝ። አልደነገጥኩም። ዋት ሀቂቃ አብዛኛው ሰው ይደነግጥ ይሆናል። እኔ አልደነገጥኩም። ለምን አልደነገጥኩም? ሊሆን እንደሚችል ስለማምን። እንዴት ሊሆን ይችላል? እዚህ ጋር ነው እባብ ምንድን ነው? እባብ አንደኛው ሪል እባብ አለ ግደሉት የሚባለው። አሁን እኛ በደንብ እስልምናችን አልተነተነውም። እባብን ቤታችሁ ውስጥ ካላያችሁ ግደሉት አይልም ሐዲሱ። ይሄ የሰው ቤት ነው ለቀህ ውጣ በሉት፣ ያኔ ይሄዳል። ያማ ዳይሜንሽኑ ላይ ይመለሳል ነው ወደ የዛኛው ከነበረ። አዎ ወደዛ ነው የሚመለሰው። እባብ እዛኛው ወለድ ላይ